ሰላም ሰላም። ዛሬ እንግዲህ የልብ ድካም መንስኤን እናያለን ማለት ነው። የልብ ድካም የሚከሰተው ልብ ደምን ወደ መላው የሰውነት ክፍል በተሳካ ሁኔታ መታ አድርጎ ማሰራጨት በማይችልበት ጊዜ ነው። ለልብ ድካም ዋነኛ መንስኤ የሚሆኑት የደም ግፊት በሽታ። ከፍተኛ የደም ግፊት በሚኖርበት ጊዜ ልብ ደምን ለመግፋት ጠንክሮ መስራት ስለሚኖርበት የልብ ጡንቻዎች እየወፈሩና እየደከሙ ይመጣሉ ማለት ነው። የደም ስር በሽታ ወደ ልብ ጡንቻዎች ደም የሚያደርሱት የደም ስሮች በስብ ወይም በኮሌስትሮል በሚዘጋበት ምክንያት ለልብ በቂ ኦክሲጅን እና ምግብ ሳይደርስ ይቀራል ማለት ነው። የልብ ድካም ጥቃት ወይም ሀርት አታክ የልብ ደም ስር ሙሉ በሙሉ ሲዘጋ የልብ ጡንቻዎች ክፍል ስለሚጎዳና ጠባሳ ስለሚፈጥር የልብ መመታት አቅም ይዳከማል ማለት ነው። የልብ ቫልቭ በር ችግሮች የልብ በር በጥሩ ሁኔታ አለመከፈት ወይም አለመዘጋት ልብ ደም ለማሰራጨት ከመጠን በላይ እንዲለፋ ያደርገዋል ማለት ነው። የልብ ጡንቻዎች በሽታ በበሽታዎች በኢንፌክሽን ወይም በዘር የሚወርስ ምክንያት የልብ ጡንቻዎች መወፈር፣ መላላት ወይም መወጠር ማለት ነው። የልብ ምት መዛባት የልብ ምት ከመጠን በላይ መፍጠን፣ መዘግየት ወይም መዛባት ማለት ነው። ሌሎች ስር የሰደዱ ህመሞች የስኳር በሽታ፣ የነጠብጣብ እጢ ችግሮች፣ የደም ማነስ፣ ስብስብ ወይም ኮሌስትሮል መጨመር፣ የአኗኗር ዘይቤና ጎጂ ልማዶች ሲጋራ ማጨስ ሊሆን ይችላል። ከአቅም በላይ አልኮል መጠጣት ሊሆን ይችላል። የአካል ብቃት እንቅስቃሴ አለመስራት ሊሆን ይችላል ማለት ነው። በተጨማሪም ለልብ ድካም ከመከሰትና የሚከሰትበት ምክንያት አንደኛ የአኗኗር ወይም የአመጋገብ ሁኔታዎችን እንስቲ። ከፍተኛ ጨው አጠቃቀም በምግብ ውስጥ ጨው መብዛት በሰውነት ውስጥ የውሃ ስብም እንዲኖር በማድረግ በልብ ላይ ተጨማሪ ጫና ይፈጥራል። የተመጣጠነ ምግብ እጥረት በተለይም በቫይታሚን ቢ1 እጥረት ለልብ ጡንቻ ድካም ሊዳረግ ይችላል። በከባድ ጭንቀትና አእምሮ ውጥረት ረጅም ጊዜ ከፍተኛ ጭንቀት የደም ግፊትና የልብ ምት በመጨመር የልብ ስራ ያከብደዋል ማለት ነው። የጤና እክሎችና የበሽታ አይነቶች የእንቅልፍ አፕኒያ ወይም ስሊፕ አፕኒያ የሚባለው በእንቅልፍ ወቅት ከፍተኛ የመንፈስ ችግር ማጋጠሙ በደም መተንፈስ ማለት ነው። በደም ውስጥ ኦክሲጅን መጠን እንዲቀንስና የደም ግፊት እንዲጨምር በማድረግ ለልብ ድካም ያጋልጣል ማለት ነው። የኩላሊት ህመም ኩላሊት በሰውነት ውስጥ ያሉ ከመጠን በላይ ፈሳሾችና ቆሻሾች በሚገባ ማስወገድ ሲያቅተው በደም ስሮችና በልብ ላይ ከፍተኛ ጫና ይፈጥራሉ ማለት ነው። የመከላከያ ሰዓት ማዛባት እንደ ሉፕ እና ሩማቶይድ አርትራሳይድ ያሉ ህመሞች የልብ ህዋሳትን የደም ስሮችን በማጥቃት ለብክነት ሊዳረጉ ይችላሉ ማለት ነው። ቫይረስ እና ባክቴሪያ ኢንፌክሽን የልብ ጡንቻዎች በሚከሰቱበት በቫይረስ ወይም በባክቴሪያ ኢንፌክሽኖች ምክንያት የልብ ህዋሳት ሊጎዱ ይችላሉ ማለት ነው። አንዳንድ መድኃኒቶች የጎንዮሽ ጉዳት ለካንሰር ህመምና ህክምና የሚሰጡ የኬሞቴራፒ መድኃኒቶች ወይም ሌሎች ረጅም ጊዜ መድኃኒቶች የልብ ጡንቻ ሊጎዱ ይችላሉ። የእድሜ መጨመር እድሜ እየጨመረ ሲሄድ የልብ ጡንቻዎችና የደም ስሮች ጥንካሬ ተለጣፊነት እየቀነሰ ይመጣል ማለት ነው። የዘር ሐረግ በቤተሰብ ውስጥ የልብ ህመም ታሪክ ካለ ለልብ ድካም የመጋለጥ እድል ይጨምራል ማለት ነው። ለልብ ድካም መከሰት ቅድመ ምክንያቶች እና አደጋዎች ለአደጋ የሚያጋልጡ ሌሎች ልዩ ሁኔታዎች የሚከተሉት ማወቅ ይጠቅማል። ለምሳሌ የልብ ድካም ዋና ዋና ምልክቶች በመተንፈስ ችግር በተለይም እንቅስቃሴ በሚደረግበት ወቅት ወይም በጀርባ ሲተኙ የሚከሰት የትንፋሽ ማጠር፣ የእግርና የእንቅስቃሴ አካላት እብጠት፣ በሰውነት ውስጥ ፈሳሽ በመከማቸቱ ምክንያት የእግር የቁርጭምጭሚት፣ የእግር ጣቶች ወይም የሆድ ማበጥ፣ ከባድ ድካምና የኃይል እጥረት፣ ቀላል ስራዎች እንኳ ለመስራት አቅም ማጣት፣
የልብ ምት መፍጠን ወይም መዛባት፣ የልብ ምት ሳያቋርጥ በፍጥነት ሲመታ ወይም ሲዝል ስሜት መሰማት፣ የማይለቅ ሳል በተለይም ነጭ ወይም ደም የተቀላቀለ አክታ ያለው ሳል፣ በሳንባ ውስጥ ፈሳሽ በመከማቸት ምክንያት የሚከሰት፣ የሰውነት ክብደት በፍጥነት መጨመር፣ በፈሳሽ ስብስብ ምክንያት በትንሽ ቀናት ውስጥ የክብደት መጨመር ሊሆን ይችላል ማለት ነው። የልብ ድካም አይነቶች። ግራ ጎን የልብ ድካም በጣም የተለመደ ሲሆን ልብ ደምን ወደ ሰውነት የመግፋት አቅሙ ሲያንሰው ፈሳሽ ወደ ሳንባ እንዲመለስ ስለሚያደርግ የመተንፈስ ችግር ያስከትላል ማለት ነው። የቀኝ ጎን የልብ ድካም የልብ የደም ወደ ሳንባ በመግፋት አቅሙ ሲዳከም የሚከሰት ሲሆን ፈሳሽ በእግርና በሆድ ውስጥ እንዲከማች ያደርጋል ማለት ነው። የመከላከያና የእንክብካቤ መንገዶች። የደም ግፊትና የስኳር መጠንን መቆጣጠር፣ የታዘዙ መድኃኒቶችን በአግባቡ መውሰድ፣ የጨው መጠንን መቀነስ፣ በቀን አንድ ሻይ ላይ ማንኪያ በትንሹ በቃ ትንሽዬ ብታረጉ ጥሩ ነው። ስኳር ቀንሱ፣ ጨው ቀንሱ ማለት ጨው ቀንሱ። የሰውነት ክብደት ማስተካከል፣ እንቅስቃሴ ማድረግ፣ አልኮል ምናምን አለመጠቀም ማቆም፣ በቀን ውስጥ የሚወሰድ ፈሳሽ መጠንን መቆጣጠር። የልብ ድካም ካለ የሐኪምን መመሪያ መከተል አስፈላጊ ነው። የልብ ድካም ደረጃዎች ሊከሰቱ የሚችሉ የጎንዮሽ ጉዳቶች። የልብ ድካም ደረጃዎች። ደረጃ 1 ምንም አይነት የህመም ስሜት ወይም እንቅስቃሴ ገደብ የለም። መደበኛ የዕለት ተዕለት እንቅስቃሴ ሲደረግ ድካም ወይም ትንፋሽ ማጠር አይከሰትም። ደረጃ 2 ቀላል የእንቅስቃሴ ገደብ፣ እረፍት ላይ ያሉ ምንም ምልክት የለም፣ ነገር ግን መደበኛ እንቅስቃሴ ሲደረጉ የትንፋሽ ማጠር ድካም ይታያል። ደረጃ 3 ከፍተኛ እንቅስቃሴ ገደብ፣ እረፍት ላይ ያሉ ሰላም ቢሆን በጣም ቀላል እንቅስቃሴዎች እንኳን ሲያደርጉ ህመሙ ይነሳል። ደረጃ 4 እረፍት ላይ ያሉ እንኳን የትንፋሽ ማጠርና የልብ ድካም ስሜት ይኖራል። ማንኛውም አይነት አካላዊ እንቅስቃሴ ማድረግ አይቻልም። የልብ ድካም የሚያስከትላቸው ተዛማጅ የጤና ችግሮች። የኩላሊት ስራ መቀነስ ወይም መጉዳት። ወደ ኩላሊት የሚሄደው የደም መጠን በመቀነስ ምክንያት ኩላሊት ስራውን በአግባቡ ማከናወን ያቅተዋል። የጉበት መጎዳት። በልብ ድካም ምክንያት በጉበት ውስጥ ፈሳሽና ደም በመከማቸቱ የጉበት ሴሎች ሊጎዱ ይችላሉ ማለት ነው። የልብ ቫልቭ ችግሮች። ልብ እየሰፋ በሚሄድበት ጊዜ የልብ ቫልቮች በጥሩ ሁኔታ እንዳይዘጉ ስለሚያደርግ የደም ወደ ኋላ መመለስ ያስከትላል። በደም ስር ውስጥ የደም መርጋት። ደም በበቂ ሁኔታ ባለመዘዋወሩ ምክንያት በልብ ውስጥ የደም ስሮች ውስጥ ደም ሊረጋ ይችላል ማለት ነው። አጣዳፊ ሕክምና እርዳታ የሚሹ ምልክቶች። ድንገተኛ ከፍተኛ የሆነ የደረት ህመም ወይም የክብደት ስሜት፣ በፍጥነት የሚባባስና በእረፍት ጊዜ እንኳን የማይተው ከባድ መተንፈስ ችግር፣ ደም የተቀላቀለበት ወይም ሮዝ ቀለም ያለው አክታ፣ ማዞር፣ ራስ ምታት፣ ግራ መጋባት፣ የልብ ምት በጥሬው መዛባት ወይም በፍጥነት መምታት። የልብ ድካም የህክምና አይነቶች። የነፍስ ወከፍ ክትትል እና ዕለት ተዕለት የህይወት ማስተካከያዎች ህክምና አይነቶች ማለት ነው። የመድኃኒት ህክምናዎች የመድኃኒት ህክምናዎች ማለት ነው። የደም ስሮችን በማስፋት የደም ግፊትን ይቀንሳሉ፣ የልብን ስራ ጫና ያቀላሉ። ኤሲ ኢንሂቢቶር ወይም ኤአርአይኤስ የሚባሉ ማለት ነው። ቤታ ብሎከርስ የልብ ምትን በማረጋጋትና የደም ግፊትን በመቀነስ ልብ እንዳይደክም ይከላከላል ማለት ነው። የሽንት ማብዛቶች ደግሞ በሰውነትና በሳንባ ውስጥ የተከማቸውን ከመጠን በላይ ያለፈ ፈሳሽና ጨው በሽንት መልክ ያስወግዳሉ ማለት ነው። ስለሆነም ወገኖች በቤት ውስጥ የሚደረግ የነፍስ ወከፍ ክትትል ደግሞ የሰውነት ክብደትን በየቀኑ መለካት፣
የፈሳሽ መጠንን የሰውነት በየቀኑ ጠዋት ለሽንት ሲነሱ ማለት ነው ክብደት መጠንን መለካት አስፈላጊ ነው። የፈሳሽ መጠን ገደብ በሐኪም ትዕዛዝ መሰረት በቀን የሚወሰድ የውሃና የፈሳሽ መጠን ለምሳሌ 2 ሊትር እና 3 ሊትር መውሰድ አስፈላጊ ነው። የደም ግፊትና የልብ ምት መለካት በቤት ውስጥ የደም ግፊት መመልከት ጥሩ ነው። መለኪያዎች አሉ፣ በዛ መመልከት ጥሩ ነው። የመድኃኒት ውጭ የሚደረጉ ጥንቃቄዎች የክትባት አገልግሎት መውሰድ፣ የሳንባ ኢንፌክሽን ሊኖር ይችላል፣ የጉንፋን ክትባቶች መውሰድ። ጉዞ በሚደረግበት ወቅት ረዥም መንገድ መኪና ውስጥ በፕሌን ሲጓዙ እግር እንዳያብጥና ደም እንዳይረጋ በየጊዜው ተንቀሳቅሰው እንቅስቃሴ ማድረግ ያስፈልጋል ማለት ነው። ስለዚህ ለልብ ድካም ታማሚ አመጋገብ ስርዓት የሶዲየም ጨው መጠንን መቆጣጠር፣ ፖታሽየም ያላቸው ምግቦችን መጠቀም፣ ጤናማ ስቦችን መጠቀም፣ የአካል ብቃት እንቅስቃሴ ማድረግ፣ ቀስ በቀስ መራመድ፣ እረፍት ማድረግ አስፈላጊ ነው ማለት ነው። እንግዲህ ወገኖች ዛሬ በዚህ እናበቃለን ማለት ነው። ሰፋ ባለ ጊዜ ደግሞ ሰፋ ባለ ሁኔታውን ደግሞ በቀጣይ እንገናኛለን። ስለነበረን ጊዜ አመሰግናለሁ። ቸር ቆዩ።